አመሰላሳሁ ይብል አብድ በልቡ አልቦ እግዚአብሔር። ስለ ሕዝቅያስ ተናግሮታል። ከአስሩ አርእስት አንዱ ይህ ነው። ይህስ እንደምን ነው ቢሉ ወአመ10ቱ ወአርባዕቱ ዓመተ መንግሥቱ ለሕዝቅያስ ንጉሠ ይሁዳ አርገ ሰናክሬም ንጉሠ ፋርስ በሕዝቅያስ ሕዝቅያስ በነገሰ በ8 ዓመት እስራኤል በተማረኩ በ6 ዓመት። አንድም እስራኤል በተማረኩ በ8 ዓመት ሕዝቅያስ በነገሰ በ6 ዓመት የፋርስ ንጉሥ ሰናክሬም ወደ ኢየሩሳሌም ዘመተ። በምን ምክንያት ቢሉ ስልምናሶር 10ሩን ነገድ ማርኮ ፋርስ ባቢሎን ወርዶ ሆሴዕ ወልደ ሴን በ10ሩ ነገድ አንግሶት ነበር። ስመ ትዕይርቱን ረፋስኪስ ብሎታል። ነዊ ሐቅልጥም ሊቀ ቀዳህያን ማለት ነው። ባለጌ ያዝንም እሱ ስለገበረም ባልንጀራው እንጂ ስለቀረ እንዲሉ አባትህ እስክንድር 10ሩን ነገድ ማርኮ ንጉሠ ነገሥት ተባለ። አንተስ የአባትህ ለምን ይቀርብሃል? ሁለቱን ነገድ ማርከህ ንጉሠ ነገሥት አትባልምን? ብሎ ሆሴዕ ወልደ ኤላ ነግሮት አንድም እሱ ራሱ አስቦ መጥቷል። አንድም በኢየሩሳሌም ያሉ ሕዝብ ንጉሱ ሲቀር ኃጢአት እየሰሩ ጣዖት እያመለኩ እግዚአብሔርን አሳዝነውት ነበርና ታዞ ሊያጠፋው መጥቷል። ይኸውም ሊታወቅ ቅዱስ ሚካኤል በነጭ በግ አምሳል እየመራ አምጥቶታል። ቦኑ ግልፎ ባለ ጊዜ እስኪለየው ድረስ ወፈነወሙ ለተንትን ወለረፋስኪስ ወለረፋስሮ ዘምስለ ብዙ ሰራዊት ይቤልዎ ለሕዝቅያስ በመኑ ተወኪለከ አለውከኒ በበትረ ባሕሮስኑ ቅጥቁጥ እንተ ግብፅ ወሰበ ተመርጐዘ ቦቱ ብእሲ ይሰበር ወይበው ስርዋጽ ውስተ እዴሁ ወበህየ ይቈስል ወይመውት ከማሁ ሰጐልኒ ንጉሠ ግብፅ በከመ ረሰይክዋ ለሰማርያ ከማሁ ሬሰያ ለኢየሩሳሌም ወለኩሉ ጣዖታቲሃ ቦኑ ግልፎ ዘያድኅን እምኔየ በኢየሩሳሌም በምክርኒ ወበአንሥሐ ሰኮ ከናፍር የሸንበቆ በትር ቢመረጐዙት ይሰበራል። ስንጣቂው ከእጅ ገብቶ ያቆስላል፣ ይገድላል። እንደዚህም ሁሉ የግብፅ ንጉሥ ሰጐል ስንኳንስ ሌላውን ሊያድን ራሱን አያድንም። ኢየሩሳሌምንም ሰማርያን እንዳጠፋው አጠፋታለሁ። ሰማርያን ጊዜ ነው ያጠፋት ቢሉ የአባቱን ለሱ ሰጥቶ ተናገረ። አንድም በአቤቶነቱ ዘምቶ ነበርና ጣዖታቱን ሳይቀር አጠፋቸዋለሁ። አንዳች ያ ፈጣሪ ያለኝ የምትለው ያድነኝ መስሎሃልን? ጠላትስ በአጭር ታጥቆ ዘገር ነጥቆ ቢሄዱበት ነው እንጂ ሴት ይመስል ድንኳን ቆልፎ እልፍኝ ዘግቶ ቢመክሩበት ይመለሳልን? ብላችሁ ለሕዝቅያስ ንገሩት ብሎ ተንተንን፣ ራፋስፎስን፣ ራፋስኪስን ከብዙ ሰራዊት ጋር ላካቸው። በዚህ ጊዜ ሕዝቅያስን የነገር ሰው እንጂ የጦር ሰው አለማድረጉ ነው። ወቆሙ ውስተ ላዕላይ ገራይተ መሐፒል የሸማ ጣቢ ርስት በምትሆን ቦታ የሸማ ጣቢ ርስት የለውም ብሎ እንድች በሚያገቡ በፍታ በሚያፋጥቁ ጻቁመው የሕዝቅያስ ብላቴና ብለው ተጣሩ። ሳምናስን ዮአስን ኤልያቄምን ላከ። እንመልስለታለን አትበሉ፣ የሚናገረውን ሰምታችሁ ኑ ብሎ ስለምን ቢሉ አናደው ንጉሱን ያመጡብኛል ብሎ፣ አንድም ፈሪ በነገሩ ይታወቃልና ብሎ፣ አንድም ከአሕዛብ ወገር መነጋገር ፈጣሪ ማሰደም ነው ብሎ፣ አንተማ ወንድማችን ሆሴዕ ወልደ ኤላ አይደለህምን? የተናገረን ዕብራይስጥ አላ ንግረን ሱርስተ ከመ ይደንግጹ ሕዝብ ዘንተ ሰሚዖሙ፣ ሕዝቡ ሰምተው እንዳይሸበሩ በሱርስት ቋንቋ ንገረን እንጂ በዕብራይስጥ አትንገረን አሉት። ቦኑ ፈነወኒ እግዚእየ ሀበ ባሕቲትክሙ አኮኑ ለውስተ አረፍት ወእለ ውስተ ነፍስ ዘንተ ሰሚዖሙ ከመ ይብልዑ ኩስሆሙ ወይስተዩ ስንቶሙ። አንዳች ጌታዬ የላከኝ ከላንተ ብቻ ነውን? በአጥር በቅጥር ያሉ ሕዝብ ሰምተው መከራ እንዲቀበሉ አይደለምን? ብሎ ርቆ ነበር ቢሉ ቀርቦ ከሜዳ ነበር ቢሉ ከተራራ ወጥቶ ቀስ ብሎ ነበር ቢሉ አሰምቶ በዚያ በቋንቋቸው በዕብራይስጥ ይህን ነገራቸው። ልብሳቸውን አስልበው ገብተው ነገሩት። ሕዝቅያስም ይህን ሰምቶ እስራኤል እንዋጋለን አትበሉ፣ ይህን ወንበዴ በጸሎት እንጂ በጦር የሚመልሰው የለም፣ ያያችሁትን የሰማችሁትን ለኢሳይያስ ንገሩት ብሎ ሰደዳቸው። ኢሳይያስም አይዞህ ኢየሩሳሌምን የአሕዛብ አለንጋ አይጮህባትም፣ እንግዳ ፈረስ አይረግጣትም፣ አሁን በመጣበት እግሩ ተመልሶ ሄድልሃል በሉት አላቸው። ሰናክሬምም መጥቶ ለኪሶን ሰፈረ። መልአኩ ቅዱስ ሚካኤል ጋት ሙሉ ሰይፈ መዓት መዞ ቢያሳያቸው መኳንንቱ 18,000 ከ5,000 ነገስታቱ ከሱ ጋር 34 ዋጋረ ሁልቁሰ ከመሆፃ ባይር ጋሻ ጦር ይዞ የሚያረበርበው ግን ስፍር ቁጥር የለውም። ይህ ሁሉ የደም ልጓም ጎርሶ አድሯል። እሱ በሆረ መጠነ ዘይፈልቆ ሕፃን ልጅ የሚቆጥረው ከ12 ከ13 በላይ አይቆጥርም። ይህን ያህል ሆኖ ሂዷል። ስለምን ቢሉ ርኩስ ደሙ በኢየሩሳሌም እንዳይፈስ ለዚያስ ርኩሳን አይደሉምን ቢሉ ማን እንደሱ አንድም መከራውን ይቅመሰው ብሎ ሲመጣ በደጋፊ
በከባቢ ባጀብ በዘብ ነበር። ሲሄድ ግን መላእክት የሰረገላ ድምፅ የፈረስ ኮቴ እያሰሙት ሕዝቅያስ መጣብኝ እያለ ነውና። አንድም ወይከውን መቃብሪከ ታተስብኮከ ያለው የነቢዩ ቃል ይደርስ ይፈጸም ዘንድ ከሀገሩ ደርሶ ከቤተ ጣዖቱ ገብቶ እጅ ሲነሳ አድራማሊክና ሶሮሶር የሚባሉ ልጆቹ ሰራዊቱን ወዴት ጥለህ መጣ አሉት። የሕዝቅያስ አምላክ ፈረደብኝ አላቸው። ያን ያህል ሰራዊት አጥፍተህ ሁለተኛ በማን ልትነግስ መጣህ ብለው በዘነዘና ናቱን በጥብጠው ገድለውታል። ወንዘ ይሰግድ ውስተ ቤተ ሲድራክ አምላኩ ቀተለዎ አድራማሌክ ወሶሮሶር ደቂቁም እንዲል ከዚህ በኋላ ወሆሩ ውስተ አራራት ሸሽተው ወደ አራራት ይሄዱ። ወነግሰ ህየንቴሁ አስራዶን ወልዱ ከነገር ያልገባ አስራዶን የሚባል ልጁ ነግሷል። ሰነፍ ሰናክሬም በልቡ አስቦ በቃሉ እግዚአብሔር የለም ይላል። አስሩ ወረክሱ በምግባሪሆሙ እሱራን ረኩሳን የሚያሰኛቸውን ስራ ሰሩ። አንድም ሀስሩ በነነዌ ወረክሱ በለኪሶን፣ አንድም ሀስሩ በስጋ ወረክሱ በነፍስ፣ አንድም ሀስሩ ሬሳ ሸሽ ጣሉ በሀበ ተራገጾ ሲሰራ ወበህየ ሀስረ እንዲል ረክሱ ረኩሳን አብድንት ተባሉ። በድን ረኩሰ እንድትል ኦሪት ዛሬ ከመንፈስ ቅዱስ የተለየ ሰውነት ርኩስ እንዲባል የዚያን ጊዜም መቃብር ያፈለሰ አስከሬን የዳሰሰ ርኩስ እስከ ሰራክ ይባል ነበርና። አልቦ ዘይገብራ ለሰናይት አልቦ ወኢ አሃዱ ከነሰናክሬም ወገን ብዙስ ይቅርና አንድ ስንኳ በጎ ነገር የሚሰራ የለም። እግዚአብሔር ሐወፀም ሰማይ ላይ ለጓለ እመሕያው እግዚአብሔር በለኪሶን ወደ ሰፈሩ ወደ እነሰናክሬም አየ ተመለከተ። ከመ ይርአይ እመቦ ጠቢብ ዘይሐሶ ለእግዚአብሔር እግዚአብሔርን በሕግ በአምልኮ የሚሻው ሰው እንዳለ ያይ ዘንድ። ኩሉ አረየ ወህቡረ አለወ እንዲህ ቢያይ ቢመለከት ሁሉ እንደ ፈረስ ጆሮ እንደ ሰላጢን ጉሮሮ አንዱ ሆኖ በደለ ወነጀለ። አልቦ ዘይገብራ ለሰናይት አልቦ ወኢ አሃዱ ከነሰናክሬም በጎ ነገርን የሚሰራት አንድ ስንኳ የለም። ከመ መቃብር ክሱት ጎራኢቶሙ የተከፈተ አንደበታቸው እንደ መቃብር ነው ማለት ሞት ቢገድል መቃብር ቢቀበል በቃኝ ጠገብሁ እንዳይል እነሱም ሰውን ቢበድሉ እግዚአብሔርን ቢያሳዝኑ በቃን ጠገብን አይሉምና። አንድም አንደበታቸው እንደተከፈተ መቃብር ነው። ያ መግነቱ ተበጣጥሶ እጁ ፈሶ ስጋው ተልከስክሶ አጥንቱ ተከስክሶ ላይን ያስጸይፋል፣ አፍንጫ ይከረፋል። እነሱም ሰውን የሚያሳዝን እግዚአብሔርን የሚያስቀይም ነገር ይናገራሉና። ወጸልሃው በልሳናቲሆሙ በአንደበታቸው ከዱ ማለት እስራኤል አሁን ሕዝቅያስ ያድነናል ይመስላችኋልን? ይልቅስ ወደ ሀገሬ ልውሰዳችሁ። ብሔርየኒ ብሔረ ሰናይ ወወይን ወቅብ ከመ ብሔርክሙ ሀገሬም እንደ ሀገራችሁ ስንዴ የወይን የዘይት ሀገር ነው። እንዲህ ስላልኋችሁም ዛሬ አይደለም ተራቅታ ንጉሠ ኢትዮጵያን ወግጄ ከተመለሱ በኋላ ነው ብሏቸዋልና። አንድም በነገራቸው ከዱ። እምዘ አርዌ ምድር ታሕተ ከናፍሪሆሙ በአንደበታቸው የእባብ መርዝ አለ ታሕተ መንጸፍ እንዲል። አንድም ታሕተን ለማውጣት ከአንደበታቸው በታች ባለ በልቡናቸው የእባብ መርዝ አለ፣ ያ እንዲጎዳ የሚጎዳ ነገር አለ። አንድም ዘምድረ ለብሰ እንዲል አዳምን ያሳተ የዲያብሎስ መርዝ ከአንደበታቸው በታች ባለ በልቡናቸው አለ። ክህደት ኑፋቄ ነው። መሪር አፉሆሙ ወምሉ መርገመ አንደበታቸው መሪር ነው። አንደበታቸውንማ የቀመሰውን አለ ብሎ ነገራቸው ጽኑ ነው፣ መርገምንም የተመላ ነው። አርህቅ እምኔከ አፈ እኩየ ወአገንጰሉ አፉሆሙ እንዲል በሊ ህገሪኦሙ ለክኢ ወደም እግራቸው የሰውን ደም ለማፍሰስ ፈጣን ነው። ወቀርኑ ይበልህ እንዲል ሐሳር ወቅጥቃጤ ውስተ ፍኖቶሙ በመንገዳቸው ላይ ግንባር መግመስ፣ ደም ማፍሰስ፣ አባት ማሳነስ፣ ጨርቅ ማልበስ፣ በሬ ማረድ፣ ሞፈር ቀንበር መማገድ አለ። ወየአምርዋ ለፍኖተ ሰላም የአንድነትን የፍቅርን ስራ አያውቋትም። ዋልቦ ፍርሃተ እግዚአብሔር በቅድመ አዕይንቲሆሙ በዓይነ ልቡናቸው ፈሪሃ እግዚአብሔር የለም ማለት ቦኑ ግልፎ ሲል ያየብናል ይሰማብናል አይሉ። ወየአምሩ ኩሎሙ ገበርተ አመፃ አመፅን የሚሰሩ ሊህ ቦኑ ግልፎ ማለት እንዲጎዳ ያውቁ። ለውህጥዎሙ ለሕዝብየ ከመ በሊዐ እክል ወገኖቼ ሁለቱን ነገድ እንደ ጥህሎ አጥናቸው እንደ እንቅጥ ጠጣናቸው የሚሉ። ወለ እግዚአብሔር እሰ ይጸውዕዎ ምነው እግዚአብሔርን አለብን አይሉትምን ትሉኝ እንደሆነ እግዚአብሔርን ያየብናል ይሰማብናል አላሉትም፣ ጣዖት አሉት። አንድም በሊህ ገሪኦሙ ለክኢ ወደም የአይሁድ እግራቸው ደመ ወልደ እግዚአብሔርን
ለማፍሰስ ፈጣን ነው። አሳር ወቅጥቃጤ ውስተ ፍኖቶሙ በሕጋቸው በኦሪት ቅጥቃጤ ሥጋ ቅጥቃጤ ነፍስ አለ። ቅጥቃጤ ሥጋ ፍርዷ ጽኑ ነውና፣ ቅጥቃጤ ነፍስ እለፊ ጥፊ ካላት በኋላ ሲሰሯት ቢገኙ ፍዳ ታመጣለችና። ወያምርዋ ለፍኖተ ሰላም ደቂቀ የተፋቀሩ የምትል ሕገ ፍቅር ወንጌልን አያውቋትም። አልቦ ፈራት እግዚአብሔር ቅድመ አዕይንቲሆሙ ሩቅ በሲ ሲሉ እግዚአብሔርን ያይብናል ይሰማብናል አይሉትም። ወያምሩ ኩሎሙ ገበርተ አመፃ አመፃን የሚሰሩ አይሁድ ሩቅ በሲ ማለት እንዲጎዳ አያውቁም። እለ ውህጥዎሙ ለሕዝበ ከመ በሊዐ እክል ወገኖቼ ሐዋርያትን እንደ ጥሂሎ ዋጥናቸው እንደ እንቀት ጠጣናቸው የሚሉ ወለ እግዚአብሔር እሰ ይጸውዕዎ ምነው እግዚአብሔርስ ወዴት ሄዶ ትለኝ እንደሆነ እግዚአብሔርንስ ሩቅ በሲ አሉት። ወበህየ ፈርሁ ወገረሞሙ ዘይኮነ ግሩመ በነገር በቦታ በልቡና ፈሩ። ግሩም ሆኖ የማያውቅ እግዚአብሔርም ግሩም ሆነባቸው። ነገስታቱ ከሱ ጋር 34 መኳንንቱ 18,000 ከ5,000 ወአጋረ ሁልቁሰ ከመሆፃ ባሕር ጋሻ ጦር ይዞ የሚያረበርበው ግን ስፍር ቁጥር የለውም። ይህን ሁሉ አጥፍቷልና መጽሐፍ የያዘውን ማጽናት ልማድ ነውና እንዲህ አለ እንጂ ከዚህ አስቀድሞ 7 ተካትን 7 ሰዶምን 7 ገሞራን 7 ግብፅን አጥፍቷል። አንድም ከዚህ አስቀድሞ በታምራት አሳፍሯቸው አያውቅምና። እስመ እግዚአብሔር ውስተ ትውልደ ጻድቃን እግዚአብሔር በአብርሃም በይስሐቅ በያዕቆብ ልጆች በእነ ሕዝቅያስ በእነ ኢሳይያስ በረድኤት አለና ፈርሁ። ወአስተኀፈርክሙ ምክረ ነዳይ የነዳይ የሕዝቅያስን ምክር አሳፈራቸው። አንድም አስተኀፈረክሙ የሕዝቅያስ ምክር አሳፈራቸው። ከቤተ መቅደስ ዕቃ ቤት ከቤተ መንግሥት ዕቃ ቤት የተገኘውን ወርቁን ብሩን ሰብስቦ ቢያንስበት ሰሎሞን ያሰራውን የቤተ መቅደሱን ሳንቃ ወርቅ ጨምሮ እቱአ እግዚእየ ዘአጾርከኒ ጸውር ጌታዬ ወደ አገርህ ተመለስልኝ የጣልክብኝን ግብር እችላለሁ ብሎ ላከበት። ከራት ቆርሶ ዳረጉት እንዲሉ ካንተ ግዛት ተከፍሎ ለኔ አረበውል ሰልተህ ገብር በለው ብሎ ተጋፍቶ መጥቷል። ያን ተቀብሎ ተመልሶ ቢሆን ይህ ሁሉ መከራ የለበትም ነበርና። እስመ እግዚአብሔር ተስፋሆሙ እቱ እግዚአብሔር የሁለቱ ነገድ አለኝታቸው ነውና ፈርሁ። አንድም የሕዝቅያስ የኢሳይያስ አለኝታቸው ነውና አስተኀፈረክሙ። መኑ ይሁ መድኃኒተ እምጽዮ ለእስራኤል በኢየሩሳሌም ካሉ እስራኤል ለእስራኤል የድህነቱን ማን ይሰጣል ማለት ማን ያድናል ያለ ነበር። አመሜጠ እግዚአብሔር ፄዋ ሕዝቦ ይላል። እግዚአብሔር የሁለቱን ነገድ ምርኮ በመለሰ ጊዜ ይትፌሳህ ያዕቆብ ወይትሐሰይ እስራኤል ያዕቆብ ንጉሡ እስራኤል ሰራዊቱ ደስ ይላቸዋል እንጂ ያለዚያ ድህነትን ለእስራኤል ማን ይሰጣል ያለ ነበር። ሁለቱ ነገድ ምን ጊዜ ተማርከዋልና ሜጣለ ቢሉ ነጾን አስተጋብኦን በህሊናሁ እንዲል ነገ ይህን ጊዜ የምገለውን ገድዬ የምማረከውን ማረኬ ቤተ መቅደስን አቃጥዬ አገሪቱን እጅ አደርጋታለሁ ብሎ ነበርና። አንድም እንጨት ሰባሪውን ውሃ ቀጂውን እጅ አድርጎ ነበርና። አንድም እንደ ቀሃ እንደ አንገረብ ከከተማ ውጭ ያለው ነገር እጅ አድርጎት ነበርና። አንድም አመሜጠ እግዚአብሔር ፄዋ ጽዮን የአስሩን ነገድ ምርኮ በመለሰ ጊዜ ይትፌሳህ ያዕቆብ ሁለቱን ነገድ ወይትሐሰይ እስራኤል በአስሩ ነገድ ደስ ይላቸዋል። አስሩ ነገድ ምን ጊዜ ተመልሰዋልና እንዲህ አለ ቢሉ ተማርከው ወርደው ቋሚ ለጓሚ ገረድ ደንገጡር ሆነው ይኖሩ ነበር። ሁሉም በየስራቸው መጥተዋል። በግብር የመሰሉ አብረው አልቀዋል። ያልመሰሉም ደተራዳ ምልምላቸውን አድረው እልል ብለው አገራቸውን ገብተዋልና። አመሰላ ሳሁ